ለራሳችሁ የሚገባችሁን ክብርና ደረጃ ራሳችሁ ስጡት። አላህ Subhanahu Wa Ta'ala አክብሯችኋል፣ አልቋችኋል። ያከበረን ያላቀን ከጥፋት ንጹህ ቅዱሶች ሆነን አይደለም እስከነ ጥፋታችን እስከነ ስህተታችን ሁለንተናችን እስከ ማንነታችን ሆኖ ግን አላህ Azza wa Jalla አልቆናል፣ አክብሮናል። ስለዚህ ለራሳችሁ ተገቢውን የሆነ ክብርና ፍቅር ራሳችሁ ስጡት። እናንተ የሰጣችሁትን ዋጋ ከውጭ ይሰጧችኋል ያለ ምንም ጥርጥር። ህይወት እንደዚህ ናት። እናንተ ለራሳችሁ የሰጣችሁትን ነገር ነው የሚሰጣችሁ ማለት ነው። ሌላው ነገር የህይወታችሁን ዋጋ አውቁት። የህይወታችሁን ዋጋ፣ የመኖራችሁን ትርጉም፣ የልፋታችሁን፣ የድካማችሁን፣ የስራችሁን፣ የህመማችሁን፣ የደስታችሁንም የሐዘናችሁንም ይሄን የምታልፉትን ውጣ ውረድ ከራሳችሁ ጋር የምትታገሉት፣ ከሰዎች ጋር የምትታገሉት፣ ከህይወት ጋር የምትታገሉት፣ ከእያንዳንዱ ነገር ጋር እየታገላችሁ ያሳለፋችሁ ያላችሁትን የህይወት ዋጋ ራሳችሁ አውቁት። ራሳችሁ ዋጋ ስጡት። ለማንም ለማብራራት ለማንም ለማስረዳት ማንም ይረዳኛል፣ ማንም ይተባበረኛል፣ ማንም ይሄን ሸክሜን ያቀልልኛል፣ ማንም እኔ ያለፍኩበትን ያልፍልኛል ወይንም ደግሞ በቃ ማንም ሰው እናንተን ያላችሁበትን ነገር ወይ የእናንተን ህመም መውሰድም አይችልም ወይም እናንተ የምትሄዱበትን ነገር መቀየርም አይለወጥም አይችልም ከአንድ አላህ Azza wa Jalla በስተቀር። በዛ ነገር ላይ አትድከሙና ለራሳችሁ ለምትኖሯት ህይወት ራሳችሁ ዋጋ ስጧት። ማለት ይሄ የምታልፉለት ህይወት፣ ይሄ የምትለፉለት ቀን ከቀን ያሉ ጣውረዶችን ለመሻገር የምታሳዩት ብዙ ነገሮች አሉ። ሐቂቀተን ህይወት ሰዓብ ነው። እንደው ምንም እንትን የለውም። حتى ስኬትም ላይ ለመድረስ ተዓብ ይፈልጋል። ያ ተዓብ ነው ራሃው ለኛ ማለት ነው። ያ ተዓብ፣ ያ ችግር፣ ያ መሰናክል፣ ያ ምንወጣበት ምንወርድበት ምንሄድበት መንገድ ያ ነው ራሃው። አስላን አንድ ሰው ካልተንቀሳቀሰ ራሃ የለውም፣ ያ ጤነኛ ሰው አይደለም። ግን በእንቅስቃሴ ውስጥ ሁሉ ሆነን የምናገኛቸው የሚመጡብን ነገሮች እነዛ ናቸው።